አሁን ፈተና ከደረሰ በኋላ ማንበብ ምንም የሚሉት ራስኩኝ መሰላችሁ። ለምን የትኛዋን የምታልፈውን ሳምንት ዶክመንት አድርገን አናስቀምጣት? እንዴት እናደርጋለን? ላይክ ፈተናውን ከመፍታችን በፊት የምናሳልፋቸውን የስትራግሎች ምናምን ካፕቸር አደርጋለሁ። ከፈተና በኋላ ደግሞ ፈተናው እንዴት እንደነበረ ምናምን አንዳንድ ኢንፎርሜሽኖችን እሰጣችኋለሁ ማለት ነው። እና አሪፍ ቪዲዮ ነው ተስፋ አደርጋለሁ። ፒስ እና ዛሬ እንግሊዝኛ ፈተና ወስደናል። በጣም የሚገርም ፈተና ነበረ። ላይክ ፍተሻው ራሱ ሌላ ሌቭል ነው። ፍተሻው እንዴት እንደነበረ ልንገራችሁ። እንዴት ነበር የተፈተናችሁት እናንተ? እንዴት ነበር የተፈተናችሁት? ፍተሻው በጣም ከባድ ነበር። የእኛ እንዴት እንደነበር ታውቃለህ? ቆመህ እንዲህ ምናምን እጅን ትዘረጋለህ፣ የተፈተሻለህ ምናምን፣ ከዛ ትዘላለህ መሬት ላይ ማለት ነው። ደግሞ እሱ ብቻ መሰለክ ጫማን ታወልቃለህ። ሰውየው ከደበረው ምናምን ነገር በቃ ጫማን ታወልቃለህ ምናምን ነገር ትገባለህ፣ ትፈተናለህ ማለት ነው። ብቻ ፍተሻው የነበረው ኖርማል ፍተሻ ነበረ። ትንሽ ዘላለን ምናምን ነገር እዛ የሆነ ደስ ያለው ሰው ምናምን ካለ የሆነ ሌባ የመስለው ሰው ካለ ጫማውን አውልቆ ምናምን ይገባል እና ከዛ ፈተና ገባን። 50 ጥያቄ ነበር መጀመሪያ ፈተናችን። ያው እንግሊዝኛ ነው። ሁሉም በቃ ላይክ ፈተና በኋላ ግራ ገብቶታል። ራሱ ጋር እያወራ የሚሄዳለ ብዙ ጥያቄ ሰው ምናምን ስላለ ነበረ። ብቻ ነበር ስለሚፈሰም ብዬ አስባለሁ። ውጤቱ ደግሞ እንዲያወረና ያለን ተስፋ አደርጋለሁ። እና እንዲህ እያልን ደግሞ ማትስ ፈተና አሁን ልገባ ነው። ኦልሞስት 30 ደቂቃ ነው የቀረኝ። በቃ የምችለውን ያክል ከፈል አድርጌያለሁ። የተወሰነ ነገር ግን በቃ አላል የሆነ ከፈል አድርጌ ጨርሻለሁ ምናምን የሚል ስሜት የለም። ግን አሁን ገብተን ደግሞ የሚፈጠረውን ነገር እናያለን። መልካም ይሆናል ብዬ ተስፋ አደርጋለሁ። ፋይናሊ ማትስ ፈተናችን አልቋል። እንዴት እንደነበረ ለማውራት አስቤ ነበረ፣ ግን ምንም ጥቅም የለውም ማለት በቃ ፈተና ካለፈ በኋላ ስለ ፈተና ማውራት ምናምን እኮ ምንም ፖይንት የለውም። ስታንዳርድ ነገር ለመስራት ነው። ወረቀት ፈተና ውስጥ ይዞ መግባት አይቻልም። ነጭ ወረቀት ማለት ነው። ምንም አይነት ወረቀት ፈተናው ይዞ መግባት አይቻልም። ሁለተኛ ነገር ምንም አይነት ካልኩሌተር አይፈቀድም። በቃ የሚሰጠው ወረቀት እንትን አብዛው ምንም አይነት ወረቀት ይዞ መግባት አይቻልም። ካልኩሌተር አይቻልም። የፈተና ወረቀት ይሰጣል፣ እሱ ላይ ይሰራል። በቃ ከዛ ውጪ ሌላ ምንም ኦፕሽን የለም። እና ስንት ጥያቄ ነው? አራት ጥያቄ 5 ጥያቄ ምናምን ከ30 ከ20 ፖይንት አለው። 6 ጥያቄ ጻፍ ነበረ፣ መልሱን ብቻ ሲፎርሰን ነበረ። ብቻ ግን ፈተናው ከባድ በጣም ላይም የሚሰማችሁ ከሆነ ተማሪዎች ራሱ እየጮሁ ምናምን ነው።
እንደሰማችሁት ነው። በቃ በጣም ጩኸት አለ፣ ግን ምን ማድረግ አይቻልም። በቃ ኦልሬዲ አልፏል። ይመቻቸው ማለት ነው። አሁን ላይክ ፍተሻ ላይ ምናምን እስቲ አሁን ቀይ የሆነች ተማሪ ያለች አሁን ክላስ ውስጥ መልስ በቃ ያቃተው ምናምን ልጅ አለ ሲወስድ ተገኘበት። ተማሪውን ፎቶ ከነወረቀቱ ምናምን ፎቶ ማንሳት አሁን የፌር ብቻ በጣም የሚያሳዝነው የሚደረገው ነገር ግን በቃ ላይ ይበለኝ በቃ ኤክስኪውዝ ምናምን ማቅረብ አልፈልግም። በቃ የመጣውን መቀበል ነው፣ ማካበር ያስፈልግ። እስቲ እና ደግሞ ዛሬ ሳይኮ ነው ፈተናችን። ምናልባት ከበቀደመው አንጻር የተሻለ ይሆናል ብዬ አስባለሁ። እስቲ እንዴት እንደሆነ ምናምን ገብተን አይተን እናወራለን። እውነት ለመናገር ከትላንትናው አንጻር በጣም ጸደይ ፈተና ነው። ትላንትና አክቹዋሊ ለዛሬው ፈተና ስንዘጋጅ ነበር። በአንዳንድ ቀን መሀል ጋፕ አለ እና ከማትስ አንጻር ይሄ በጣም አሪፍ ነው። ሳይኮ ነበር ፈተናው። ግቢ ላይ ሊሰሩ ከሚችሉ ፈተናዎች መካከል አንዱ ነው እና አሪፍ ነው። እስኪ ውጤቱን ደግሞ እናያለን። በሰማይ መደሰት ምናምን ባዶ መደሰት ምናምን ሳይሆን ያለውን ውጤት አይተን ደግሞ በደንብ እንደሰታለን። ግን አሪፍ ነው፣ የተሻለ ነው ከሌሎቹ አንጻር። በቃ አሁን ደግሞ ቀጣዩ ፈተናችን በእርግጥ ዛሬ ዓርብ ነው፣ ከ2 ቀን በኋላ ማለት ነው ያለው ፈተናችን። በዛ ደግሞ አሪፍ አድርጌ እዘጋጃለሁ ብዬ አስባለሁ እና ዲግሪ ምን ታደርጋለህ መሰለህ? 180 ኦቨር ፓይ 180 ኦቨር ፓይ ወይ ደግሞ ፓይ ኦቨር 180 ብቻ ከሁለቱ አንዱ ነው የሚሆነው። አለ እንዴ እናንተ ጋር እሱ? ለካ ፈንክሽን ሁለታችንም ጋር አለ። አይመጣም እንዴ ያልከው ፈተና ነው የሚመጣው። በዚህ ወደ ፓይፕ ወደ ዲግሪ ከሆነስ ፓይን ወደ ዲግሪ ብቻ ማወቅ ያለብህ ነገር ሁለት የነገርኩህ እኮ ሁለቱንም የምትሰራበት መንገድ 180 ኦቨር ፓይ ወይም ደግሞ ፓይ ኦቨር 180 ቦታ መቀየር ነው። በቃ ዲግሪውን ይሄ የሚጣፋ ቁጥሮችን ማጣፋት ፓይ ማስቀረም ትፈልግ ከሆነ ምናምን ነገር አላውቅም። ለቋለሁ ይችላል አሪፍ ከሆነ እና እንደዚህ እያለን ማትስ ፈተና ጋር ማትስ ስላለው ፊዚክስ ፈተና ልገባ ነው እና ዛሬ ደግሞ ካልኩሌተር ይፈቀዳል። ግን የካልኩሌተር ማግኘት አልቻልኩም። ከቻልኩኝ ያው እዛ ፈተና ውስጥ ልጆች እንዲያቀቡልኝ ምናምን አደርጋለሁኝ እና የምችለውን ያክል ከቨር ለማድረግ ሞክሬያለሁ። ኦልሞስት 3 ቻፕተር ምናምን አካባቢ ነው ፋይናል የሚወጣው። ወርክአውት ያው የሚጠበቅ ነው
እና እስኪ እንዴት እንደሚሆን ደግሞ ሄጄ እናየውና እናወራበታለን። ኤችፒ ተፈተን ነበር እና ያው እንደተለመደው ምንም ሳላነብ ነው ፈተና የገባሁት። በህይወቴ ለመጀመሪያ ጊዜ በቃ ለፈተና ግድ ሳይኖረኝ የገባሁበት ቀን። ጥያቄው የባለፈው ዓመት ጥያቄ ነበር የተደገመው እና አሪፍ ነው። ያው ፓስ እንደ ፌል ብቻ ነው፣ ችግር የለውም። እና አሁን ቀጣዩ ፈተናችን ሎጂክ ነው። በጣም ከባድ ነው። ሎጂክ ማለት ያው ያለፋችሁበት ታውቁታላችሁ። ፋላሲ ታውቁታላችሁ። ብቻ ብዙ ማውራት አያስፈልግም ስለ ፋላሲ ነው። እና በቃ ለሱ እየተዘጋጀው ነው። ፒስ ትናንትና ቪዲዮ መቅረጽ የነበረብኝ ሎጂክ ፈተና የነበረው ትናንትና፣ ግን ለመቅረጽ ምናምን ስላልተመቸኝ ነው። እና ሎጂክ ፈተና አሪፍ ነው። የሆነ ግራ ያጋባል ነገር። ያው ከዚህ በፊት ያለፋችሁበት ታውቃላችሁ። አሁን አላልኩት ምን መሰላችሁ ላይ ወደ 22 ነው የሚጠጉ ፋላሲዎች አሉ። ፋላሲ ማለት በመጀመሪያ የሆነ ሰዎች የሚያወሩትን ነገር ከእነሱ ውስጥ የሆነ ስህተት መፈለግ፣ በቃ ይሄ ትክክል ያልሆነ ነገር ምናምን ማለት ነው። እና 22ቶች ምናምን አሉ። በቃ እነሱ ናቸው ግራ የሚያጋቡት። አንዱ ብቻ ተጽፎ ይሄ ምንድነው ምን ፋላሲ ነው የሚባለው አይነት ስም ማለት ነው። እና የሆነ ኮንፊውዝ ያደርጋል ምናምን እንጂ ያን ያክል ግን የተጋነነ ምናምን አሪፍ ነው። አሁን ደግሞ ቀጣይ ፈተናችን ጂኦግራፊ። ይህ ፈተና አላልቃል በጣም ቆየ። ቪዲዮ ራሱ ኦልሬዲ በጣም ብዙ ነው የሚሆነው፣ ግን ኦልሬዲ ልንጨርስ ነው። ደስ የሚለው ነገር እሱ ነው። ዛሬ ሐሙስ ነው፣ ዓርብ እንጨርሳለን ማለት ነው። ዓርብ ከጨረስኩ በኋላ ወደ ቤት መሄዳችን አይቀርም። ጂኦግራፊ ደግሞ እንዘጋጅ። ጂኦግራፊ 4 ቻፕተር ምናምን ነው የሚወጣው። 4 ቻፕተር ከቨር እናድርግና የተወሰኑ ጥያቄዎችን ነገር እሞክራለሁ። ከዛ ወደ ፈተና መሄድ ነው ማለት ነው። አብራችሁን ቆዩ። እስካሁን እያያችሁ ሰብስክራይብ ካላደረጋችሁ ቀይ የሆነች ምልክት አለች ጋር ማለት ነው፣ ሰብስክራይብ አድርጉ። በቃ ዘጋጅ። ደግሞ ጂኦግራፊ ፈተና እገባለሁ። ከዛ በኋላ ፈተና የሚባል ነገር የለም። ያለውን ስሜት ያየ ብቻ ነው የሚያውቀው። ከ50 ነው ጥያቄዎች ይኖራሉ። ያው ጂኦግራፊ ትንሽ ካልኩሌሽን አለ ምናምን ነገር፣ ያው ካልኩሌተር መጠቀማችን አይቀርም እና አሪፍ ግን በጣም ነው ደስ የሚለኝ። በቃ የሆነ አሪፍ ግሬድ ለመስራት እነዚህ አሪፍ አድርጎ መስራት ነው እና let's go to